ብዙ ወንዶች አንድ ጥያቄ ይጠይቃሉ፣ ለምን እኔ እየወደድኳት እሷ አትወደኝም ብለው። እውነታው ግን ሴት ልጅ በቃላት ብቻ በፍቅር ልትወድቅ አትችልም። በእውነተኛ ፍቅር ልትወድቅ የምትችለው አንተ ለእሷ በምትሰጣት እውነተኛ ስሜት ነው። ዛሬ አንዲት ሴት እንዴት በጥልቀት አንድ ወንድን እንደምታፈቅር ካለው ምስጢር ጀርባ ያለውን እውነተኛ ሳይኮሎጂን አስተምርሃለሁ። እስከ መጨረሻ ቪዲዮውን ተከታተለው። ይህም እስከ ዘላለሙ ያላችሁን የፍቅር ግንኙነት በአስተማማኝ መልኩ ሊቀይሩ ይችላል። ሴቶች በስነ ልቦና ወይንም በሳይኮሎጂ ፍቅርን እንዴት ይለማመዳሉ? ሴቶች ፍቅርን የሚለማመዱት በስሜታዊ ግንኙነትና ደህንነት ነው። ሳይኮሎጂ እንደሚያሳየው ሴቶች የፍቅር ስሜት የሚያሳዩት ደህንነታቸው እንደተጠበቀ ሲያውቁ ነው። ይህም ለእነሱ ከመልክ በላይ ዋጋ ያለው ነገር ነው። ለሴት ልጅ ፍቅር ማለት ካንተ ጋር በመሆኗ ደህንነት እንደሚሰማት ስታውቅ ያላት እውነተኛ ስሜት ነው። እናም ይህንን ስሜታዊ ደህንነት የሚፈጥርላትን ወንድ መቼም የማትረሳው የወንድ አይነት ይሆናል። ሴቶች ከፍጹም ትክክለኛነት ጋር የተገናኙ አይደሉም፣ በቦታው ከመገኘት ጋር የተገናኙ ሰዎች ናቸው። ወንድ ልጅ በሴት አይን ውስጥ ሳቢና ማራኪ የሚሆነው ያለማቋረጥ ሲያዳምጣትና ለስሜቷ ትኩረት መስጠት ይችል ነው። አንዳንዴ ሴት ልጅ ካንተ ምክርን አትፈልግም፣ ካንተ እንክብካቤና እንድትረዳት ትፈልጋለች። በጣም ኮንፊደንት ያለው ወንዱን። ምክንያቱም ኮንፊደንት ያለው ወንድ ሴቶችን ይስባል። ሳይኮሎጂ እንደሚያሳየው ሴት ልጅ እነሱን በተሻለ መንገድ የሚያውቃቸው፣ ድንበራቸውን የሚጠብቅላቸውን እና ያለማቋረጥ የሚወዳቸውን ወንድ ከልባቸው ይወዳሉ። እውነተኛ ኮንፊደንስ እኔ በራሴ ደህንነት የተጠበቀ ስለሆነ አንቺን መረጥኩ ይችላል። ይህ ኢነርጂም ፍላጎትና ትኩረትን ይገነባል። ወጥነት ስሜታዊ ፍላጎትን ይገነባል። ሴቶች በፍቅር የሚወድቁት በእንክብካቤ እንጂ በተስፋ ቃል አይደለም። ወጥነት ማለት አድርገዋለሁ ያልከውን አድርገህ ማሳየት፣ የምታወራውን ወሬ ከድርጊት ጋር ማመሳሰልና በስሜታዊነት የተረጋጋ መሆን ማለት ነው። ወጥነት የጎደለው ጸባይ ጭንቀትን ይፈጥራል። ወጥነት ያለው ጸባይ ግን ኮንፊደንስን ይፈጥራል። ወጥነት በድርጊት ውስጥ የፍቅር ትራንስፎርመር ነው። ወንዶች ሴቶችን ልዩ ስሜት እንዲሰማቸው የሚያደርጉት እንዴት ነው? ሴቶች ሲታዩ እንደሚወደዱ ይሰማቸዋል። ይህም ማለት ውበቷን ብቻ ሳይሆን ጥረቷን አድንቅላት፣ ምስጋናህን በቅንነት ግለጽላት። አንዲት ሴት ፈገግታዋን ብቻ ሳይሆን ነፍሷን ከሚያስተውል ወንድ ጋር በጥልቀት ትገናኛለች። ስሜታዊ አመራርን መረዳት። ሴቶች በስሜታዊነት ሊመሩ ወደሚችሉ ወንዶች ይሳባሉ። ስሜታዊ መሪነት ማለት በግጭት ጊዜ መረጋጋት፣ ያለ ኢጎ ወይም ያለ በላይነት ስሜት ኃላፊነትን መውሰድ፣ ድራማ ሳይሆን ሰላም መፍጠር ማለት ነው። ስሜቱን የሚቆጣጠር ወንድ ሴት ልጅን ደህንነት እንዲሰማት ማድረግ ይችላል። በሴት ልጅ ለመወደድና ለመፈቀር ቅርብ ሁን እንጂ ፍቅርን አታሳድ። ሁሌም በቦታው ተገኝ። ወጥነት ያለው ወንድ ሁን። እናም በስሜታዊነት ደህና ሁን። አንዲት ሴት ከአንተ ጋር ደህንነት ሲሰማት ፍቅሯ ጥልቅ፣ ታማኝና ዘላቂ ይሆናል። እመነኝ፣ እስካሁን ያልኩህን ከተገበርክ በሴት ልጅ አይን ተፈላጊ ወንድ አንተ ትሆናለህ። ለቀጣይ አዲስ ወሳኝ ቪዲዮ ስለሚለቀቅ ሰብስክራይብ አድርገህ ጠብቀኝ። እንዲሁም ቪዲዮ ቫይራል እንዲወጣ ላይክና ሼር በማድረግ ወንዳዊ ኃላፊነትህን ተወጣ። በሌላ ቪዲዮ እስከምንገናኝ መልካም ቀን።